ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብታ መኖር ነው እንዴ ስኬት? ህንጻ መስራት ነው እንዴ ስኬት? አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰው ህንጻ ሰርቷል። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስቦ ሆ ስላለ ነው እንዴ ስኬት? እሱ ስኬት አይደለም፣ እንደው ሞት ነው። ሰው ባያቅ ነው ጥሩ። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። እስቲ አሜን በሏ። ዘላለም ነው ስኬት። ምን ያረጋል? መሬት በህይወታችሁ ላይ የምታልፈውን ነገር በጥንቃቄ አሳልፏት። ለምን? ለዛ ነው የተጠበቃችሁት። መንገድ ላይ በምታገኙት በተለያየ ነገር ህይወታችሁ ደክሞ እንዳትቀሩ። በጣም ሊያዝረከረከን የሚታገል ብዙ ነገር አለ። ብዙ አሳይመንት ሰጥቶን አንዱንም ሳንጨርሰው እንድንሞት ሊታገለን። እግዚአብሔር ግን በሰማይ የጠበቀልን ተስፋ አለ፣ ርስት አለ፣ እረፍት አለ። ሰማይ ለዛ ተጠብቆ ተቀምጧል። ታዲያ ተጠንቀቁ። ለምን? ማንም እንዳይቀር። በቅድስና ስንኖር ከእግዚአብሔር ጋር ሰላም እንሆናለን። ያ ሲበጠበጥ ደግሞ ሰላማችን ይታወካል። ስለዚህ እንሰቃያለን፣ እናለቅሳለን፣ ማረኝ እንላለን። ግንኙነቱን ለማስተካከል እግዚአብሔር እድል ሰጥቶናል። የክርስቶስ ደም አለ። ከላይ ብቻ ሳይሆን ህሊናችንንም ከሞተ ሥራ ነፃ ያወጣውና እንደገና ደግሞ በሰላም እንቀጥላለን። እና ጌታ ኢየሱስ ክርስቶስ በምድር ላይ 3 ዓመት ተኩል ሲያገለግል ሊሄድ ሲል ከተናገራቸው በጣም አስደናቂ ነገሮች መካከል አንደኛው ስለ ሰላም የተናገረው ነው አይደል? ሰላምን እሰጣቸዋለሁ ሲል አይ ቲንክ እነ ጴጥሮስ በደንብ አሜን ብለዋል። በደንብ አሜን ሲሉ ቆይ ሰላሜን እተውላቸዋለሁ፣ ሰላምን እሰጣቸዋለሁ ትልቅ ሰፊ ቃል ነው። ሰላሜን ግን ብራንድ ኒው ነው፣ የኔ ነው አለ። ሰላሜን አለና እተዋለሁ አለ። ምን ማለት ነው? ይዤ አልሄድም፣ ትቼ እኔ ሲሄድ ሰላም ትቼ እሄዳለሁ። እኔ ሰማይ የምኖርበትን ሰላም እናንተ ቅፍርናሆም፣ ይሁዳ፣ ገሊላ ምናምን ዙሩበት አለና ሰላሜን እተውላቸው። እኔ የምሰጠው ሰላም ዓለም እንደሚሰጠው ምን ማለት ነው? ዓለም ሰላም ትሰጣለች ማለት ነው አይደል? አሁን ዓለም ሰላም የላትም እንዳትሉ። ዓለም የምትሰጠው አይነት ሰላም አለ። ጊዜያዊ ሰላም በገንዘብ በኃጢአት በምን በተለያየ ነገር አሁን ልዘረዝረው ጊዜ የለኝም፣ ይነጋብኛል።